ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ተወሰነ ጊዜ በኋላ ፓስፖርት ማግኘት ከፈለጋችሁ ወይም ደግሞ የፓስፖርት አገልግሎት ለማግኘት የፋይዳ ወይም ደግሞ ናሽናል አይዲ ሊኖራችሁ ግድ ነው። ይህንን የሚያስታወቀው ኢሚግሬሽንና ዜግነት አገልግሎት ሲሆን ይህም ነገር ተግባራዊ የሚደረገው ከሰኔ 1 ጀምሮ። አገልግሎቱም እንዳስታወቀው ፓስፖርት ለመውሰድ ሰዎች ሲመጡ የፋይዳ ልዩ ቁጥራቸውን በመያዝ ኪዋር ኮዱን በወረቀት አተሙ ዲጂታል ኮፒውን በፋይዳ አይዲ አፕሊኬሽን በኩል ይዘው በመምጣት ወይም ደግሞ ትክክለኛውን ኪዋር ኮድ የያዘ ሌላ አማራጭ ተጠቅመው ይዘው በመምጣት ብቻ አገልግሎቱን ማግኘት ይችላሉም ተብሎ በቅርቡ የተደረገው ጥናት ጭንቀት ውስጥ ስላለን ሰዎች አንድ መረጃን ይዞ ወጥቷል። የኮርኔል ዩኒቨርሲቲ የዕለት ተዕለት ጭንቀቶችን የመከታተል አንድ ፕሮጀክት ነድፎ ጥናት ያደረገ ሲሆን እረፍት በሌለው አእምሯችን ላይ የሚፈጠሩ ጭንቀቶችን አስመልክቶ አንድ ውጤትን አውጥቷል። በዚህም ታዲያ ሰዎች ከሚያሳስቧቸው ከሚያስጨንቋቸው ፍርሃቶች 85 በመቶ በትክክል እውን ሊሆኑ አይችሉም ወይም ደግሞ አይከሰቱም ተብሏል። ከቀሪዎቹ 15 በመቶዎቹ 79 በመቶ ተሳታፊዎች ከተገመቱት በላይ በተሻለ ሁኔታ የመጣውን ነገር ይቋቋማሉ ወይም ደግሞ ከመጣው ነገር ላይ ጠቃሚ ነገርን ይማራሉ ተብሏል። ስለዚህ 97 በመቶ የሚሆኑት ጭንቀቶች አላስፈላጊና እንደ ብክነተ ጉልበት ይሆናሉ ይላል ይህ ጥናት። በነገራችን ላይ ጭንቀት በራሱ በሽታ ቢሆንም ከየትኛውም በሽታ በከፋ ሁኔታ የሰውን ልጅ ይጎዳል። አደገኛ በሽታዎች የበሽታን የመከላከል አቅማችንን በሂደት ነው የሚያዳክሙት። ጭንቀት ግን በፍጥነት ነው የሚገለን። ስትጨነቁም ደስታ ይርቃል፣ መኖር ያስጠላል። ለዚህም ነው በሌላ በሽታ የታመሙ ሰዎች ታክመው ለመዳን ሲጥሩ የጭንቀት ህመምተኞች ግን ራሳቸውን ለማጥፋት የሚያስቡትም። ታዲያ ከሚያስጨንቀን 85 በመቶ የሚሆነው ደግሞ የማይፈጠር ነገር ነው ብሏል ይህ ጥናት። በጭንቀታችን ሰዓት ታዲያ ከጭንቀት ለመውጣት ወደ አምላካችን መጠጋት ደግሞ ጭንቀታችንንም ለሱ መስጠት ያስፈልጋል። ወደ ፈጣሪያችን ስንጠጋ ደግሞ ፈጣሪ የሚወደውን የተቸገሩትን መርዳትም መዘንጋት የለብንም። ለነፍሳችሁም የሚሆን በዚሁ አጋጣሚ አንድ መረጃን ልጠቁማችሁ። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳትም ድጋፍ እንድታደርጉ ስንጠይቃችሁ መቆየታችን ይታወቃል። በእናንተ ቀና ትብብር ታዲያ በርካታ ስራዎች የተሰሩ ሲሆን ነገር ግን የአባቶች በዓት ገና ተሰርቶ ስላላለቀም የጀመርነውን አጠናቀን አባቶችም ከጸሎት መልስ እረፍት የሚወስዱበትን በዓት እናዘጋጅላቸው ዘንድ እየጠየቁ ይገኛሉ። ድጋፋችሁ ተጠናክሮ እንዲቀጥልም እንጠይቃለን። ድጋፍ ለማድረግም የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም ደግሞ አባቶችን በስልክ ለማግኘት ከታች የተቀመጡትን ስልክ ቁጥሮች ተጠቀሙ። መልካም ቀን። በዓለማችን የመጀመሪያው የተባለው የስፐርም ሬስ ወይም ደግሞ የወንድ የዘር ፈሳሽ ውድድር ተካሂዷል። ይህም የምትመለከቱት ልጅ አሸናፊ ሆነ። ይህን ውድድር ያዘጋጁት 4 ቲኔጀሮች አሜሪካ ውስጥ የሚኖሩ ሲሆን 1.5 ሚሊዮን ዶላርም ለዚህ ነገር ብለው ሬዝ አድርገዋል ወይም ደግሞ አሰባስበዋል። ውድድሩም የተካሄደው ከሁለት ልጆች በተወሰደ 2 ሳምፕል ሲሆን በሴት ሪፕሮዳክቲቭ ሲስተም ወይም ደግሞ መራቢያ አካል ላይ ሞዴል ተደርጎ እየተሰራ የ20 ሴንቲሜትር ሬስ ትራክ ላይ ነው ውድድሩ የተካሄደው። ውድድሩ ላይቭ ስትሪም ነበረው፣ ኢንስታንት ሪፕሌይ ነበረው፣ ኢቭን ላይቭ ኦድ ሁላ ነበር። እንደምትመለከቱትም እስከ $325,000 ድረስ ቤት ሲደረግ ነበር ወይም ደግሞ ቁማር ሲቋመሩበት ነበር። እናም የሰዘን ካሊፎርኒያ ተማሪ የሆነው 20 ዓመቱ የሆነው ትሪስተን የዚህ ውድድር አሸናፊ ተብሏል። ይሄ የምትመለከቱት ልጅ ሬስ ትራኩ 100 ጊዜ በማይክሮስኮፕ ማግኒፋይ ተደርጓል። ከዛ በኋላ ወደ ካሜራ ተልኮ ከዛ በኋላ በስሪዲ አኒሜሽን ሶፍትዌር ነው ይሄ የምትመለከቱት ምስል። ሰበር መረጃ። ሻምፒዮን ለመሆን 1 ነጥብ ብቻ ሲፈልግ የነበረው ሊቨርፑልም ቶተናምን በመረምረምና በማሸነፍም ሻምፒዮን መሆኑን አረጋግጧል። የ2024-2025 የእንግሊዝ ፕሪሚየር ሊግን ሊቨርፑል አሸናፊ ሆኖ አጠናቋል። ማንቸስተር ዩናይትድ በብቸኝነት ይዞት የነበረው 20 የፕሪሚየር ሊግ ዋንጫዎችን ማሸነፍን ታዲያ አሁን ላይ ሊቨርፑልም ተጋርቶታል። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ።